ያደኩት ወሎ ነው። ካልቸሬ ወሎ ነው። ግን ዋናው ግን ኢትዮጵያዊ እና በሙሉ ድርጅቶች ጠቅላላ የኢትዮጵያን ገጽታ ይዘው እንዲሰሩ ነው የምፈልገው። ሰላም ጤና ይስጥልን፣ እንደምን አላችሁልን ውድ ቤተሰቦቻችን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በቀጥታ ወደ ፕሮግራማችን አልፋለን። በኢትዮጵያ ምድር ስሙ እንደ ነጎድጓድ የሚሰማ ዝናውም ከቀይ ባህር ተሻግሮ እስከ አውሮፓ የዘለቀ አንድ ስም አለ። መሐመድ ሁሴን አላሙዲን። ይህ ስም ለብዙዎች የሀብት ማማ፣ ለአንዳንዶች የሚስጥር ቁልፍ፣ ለሌሎች ደግሞ የተስፋ ተምሳሌት ነው። ጉዟችን የሚጀምረው በወልዲያ ቅዝቃዜ ውስጥ ነው። በ1946 ዓ.ም በዚያች ታሪካዊት ከተማ የተወለደው ሕፃን ከዓመታት በኋላ የዓለምን የኢኮኖሚ ካርታ ያናውጻል ብሎ የገመተ ማንም አልነበረም። አላሙዲን የኢትዮጵያዊት እናትና የየመናዊ አባት ፍሬ ነው። ይህ የሁለት ባህሎች ውህደት ገና በጠዋቱ ሰፊውን ዓለም የማየትና የመርዳት አቅም እንደሰጠው የታሪክ ድርሳናት ይነግሩናል። በ1960ዎቹ አጋማሽ ወጣቱ መሐመድ ወደ ሳውዲ አረቢያ ሲያቀና በእጁ የያዘው ጥቂት ገንዘብ ሳይሆን ሰማይ ጠቀስ የሆነ ራዕይ ነበር። በበረሃው ሀገር የነበረው ቆይታ የእሳት ራት ሳይሆን እሳቱን የሚቆጣጠር ብረት አድርጎት ቀረጸው። በሳውዲ አረቢያ የግንባታ ኢንዱስትሪ ውስጥ ዝቅ ብሎ በመጀመር ትላልቅ የመንግስት ፕሮጀክቶችን በማሸነፍ የንግድ ግዛቱን መገንባት ጀመረ። እዚህ ጋር ነው የአላሙዲን የመጀመሪያው ሚስጥር የሚገለጠው፣ ያልተገደበ ትዕግስትና ሰዎችን የማንበብ ጥበብ። አላሙዲን ነጋዴ ብቻ አይደለም፣ ስልታዊ ተንታኝም ጭምር ነው። በ1980ዎቹ አውሮፓ ነዳጅ ማጣሪያዎችን ሲገዛ ብዙዎች ይህ የሞኝነት ኢንቨስትመንት ነው ብለውት ነበር። እርሱ ግን የነገው ዓለም በዛሬ መነጽር ይመለከት ነበር። በስዊድን ሀገር ፕሪም የተባለው ግዙፍ የነዳጅ ማጣሪያ በመቆጣጠር ዓለም አቀፍ የሀብት መዝገብ ውስጥ ስሙ በደመቀ ቀለም ተጻፈ። የጥቁር አፍሪካዊ ዝርያ ያለው ሰው በበረዷማው አውሮፓ የኢኮኖሚ ቁንጮ መሆኑ ትልቅ ድንቅ ነበር። ነገር ግን የአላሙዲን ልብ ሁልጊዜም ወደ አባይ ተፋሰስ ይመለከት ነበር። በኢትዮጵያ የፖለቲካ ስርዓት ሲቀየር እርሱ የመጀመሪያው ባለሀብት ሆኖ በሩን አንኳኳ። ይህ ውሳኔው ለሀገሪቱ አዲስ የኢኮኖሚ ምዕራፍ ከፈተ። ሸራተን አዲስ ሲገነባ አዲስ አበባ የዲፕሎማሲያዊ ግርማዋ ተመለሰላት። ያ ህንፃ የሆቴል አገልግሎት ብቻ ሳይሆን ኢትዮጵያ ለዓለም አቀፍ ንግድ ዝግጁ መሆኗን የሚያበስር አዋጅ ነበር። ከአዲስ አበባ እስከ ሞጆ፣ ከወርቅ ማዕድን እስከ ግዙፍ የግብርና እርሻዎች የአላሙዲን አሻራ የሌለበት ቦታ ማግኘት ከባድ ነው። ሚድሮክ ኢትዮጵያ የተባለው ግዙፍ ድርጅት በሺዎች ለሚቆጠሩ ዜጎች የዕለት ጉርስ ምንጭ ሆነ። ጋዜጠኛው መርምሮ እንደደረሰበት የአላሙዲን ስኬት ቁልፉ ኔትወርክ ወይም የሰዎች ትስስር ነው። ከሳውዲ ቤተ መንግስት እስከ ምዕራባውያን ቢሮዎች ድረስ ያለው ተሰሚነት ለስራው መንገድ ጠራጊ ሆኖለታል። ሆኖም የቢሊዮነሩ ህይወት በውስጡ ብዙ ስቃይና ፈተናዎችን አስተናግዷል። በተለይ በሳውዲ አረቢያ የተደረገው የሙስና ዘመቻ ወቅት ለዓመታት በእስር መቆየቱ የሀብት ማማው ምን ያህል የሚናወጥ እንደሆነ ለዓለም አሳየ። ያ የእስር ዘመን ለብዙዎች የአላሙዲን ፍጻሜ መስሎ ታይቶ ነበር። ነገር ግን እንደ ስሙ ግርማ ከእስር ወጥቶ ወደ ስራው ሲመለስ የነበረው ጽናት የሰውየውን ውስጣዊ ጥንካሬ የሚያረጋግጥ ነበር። አላሙዲን በኢትዮጵያ ስነ ጥበብና ስፖርት ውስጥ ያለው ሚና በቀላሉ የሚታይ አይደለም። ለቅዱስ ጊዮርጊስ ክለብ የነበረው ፍቅርና ድጋፍ፣ ለኪነ ጥበብ ባለሙያዎች የዘረጋው እጅ ስሙ በህዝብ ልብ ውስጥ እንዲታተም አድርጎታል። ብዙዎች እንደሚሉት እርሱ ለጋስ ቢሊዮነር ነው። በሚሊዮኖች የሚቆጠር ገንዘብ ለበጎ አድራጎት ሲሰጥ እጁ ፈጽሞ አይዝልም። ይህ ደግሞ ከሀብታምነት ባለፈ የሰው ልጅ ፍቅር እንዳለው ያሳያል። በንግድ ውስጥ ሞኖፖሊ መፍጠር ፍላጎት እንዳለው የሚተቹት አልጠፉም። ሁሉንም ዘርፍ ጠቅልሎ መያዙ ለነፃ ገበያ እንቅፋትን የሚሉ ወገኖች ቢኖሩም እርሱ ግን እኔ ኢንቨስት ባላደርግ ማን ያደርጋል የሚል ይመስላል። የአላሙዲን የንግድ ግዛት በኢትዮጵያ ኢኮኖሚ ታሪክ ውስጥ ትልቁ የግል ድርጅት ሆኖ ተመዝግቧል። ከአግሮ ኢንዱስትሪ እስከ ሲሚንቶ ፋብሪካ፣ ከወርቅ ፍለጋ እስከ ቴክኖሎጂ ድረስ የተዘጋጃለው የአላሙዲን ታሪክ የገንዘብ ብቻ ሳይሆን የዲፕሎማሲ ታሪክም ነው። በሳውዲና በኢትዮጵያ መካከል ያለው ግንኙነት መላላትና መጥበቅ በህይወቱ ትልቅ ተጽዕኖ ነበረው። ዛሬ ላይ ቆመን ስንመለከት የአላሙዲን ስም ከኢትዮጵያ ዘመናዊ ታሪክ ጋር ተሳስሯል። የድህነትን አዘቅት አይቶ የሀብትን ሰማይ የነካው ይህ ሰው ለብዙዎች ወጣቶች የጥናት ርዕስ ነው። በኪሱ አንድ ሳንቲም ሳይኖረው ተነስቶ ዛሬ በአፍሪካና በዓለም ደረጃ ስሙ የሚጠራው ይህ መሪ ነጋዴ የትዕግስትና የትጋት ውጤት መሆኑ አያጠራጥርም። የአላሙዲን ታሪክ በንግዱ ዓለም ውስጥ ካፒታል ሲባል ብዙዎች የሚያስቡት በባንክ የተከማቸ ጥሬ ገንዘብ ወይም ሰማይ የነኩ ህንፃዎችን ነው። ነገር ግን ሼህ መሐመድ አላሙዲን ለዓለም ያስተማሩ ትልቅ እውነት አለ። እውነተኛ ካፒታል ገንዘብ ሳይሆን ሰው መሆኑን። የእሳቸው የቢሊዮነሮች ዶላር ግዛት የገነባው በብር ሳይሆን ለዘመናት በጥንቃቄ በተሸመነ የሰዎች ትስስር ወይም ኔትወርክ ላይ ነው። አላሙዲን ሰውን የማነብና የመርዳት ልዩ ተሰጥኦ አላቸው። የችሎታቸው ገና በወጣትነታቸው በሳውዲ አረቢያ በረሃዎች ውስጥ ከቤተ መንግስት ባለስልጣናት ጋር የልብ ወዳጅነት እንዲመሰርቱ ረድቷቸዋል። ያገኙትን እያንዳንዱን አጋጣሚ ለንግድ ትርፍ ብቻ ሳይሆን
ለረጅም ጊዜ የሚዘልቅ መተማመን ለመገንባት ተጠቅሞበታል። የሼህ አላሙዲን የሰዎች መረብ ከሀገር መሪዎች እስከ ተራው የጎዳና ሰራተኛ ድረስ የተዘረጋ ነው። በቤተ መንግስት ውስጥ እንደ ዲፕሎማት ሲደመጡ፣ በፋብሪካዎቻቸው ውስጥ ደግሞ እንደ አባት ይታያሉ። ይህ ከላይ እስከታች የመገናኘት ብቃታቸው የየትኛውንም የንግድ እንቅስቃሴ በቀላሉ እንዲያልፉና የቆለፉ በሮችን በፈገግታ እንዲከፍቱ አስችሏቸዋል። በኢትዮጵያ የፖለቲካ ሽግግር በነበረበት ወቅት አላሙዲን የነበራቸው የፖለቲካ ኔትወርክ የሀገሪቱን የኢኮኖሚ አቅጣጫ እስከ መቀየር ደርሷል። የመንግስት መሪዎች ጋር የነበራቸው ቅርርብ ለሜድሮክ ኢንቨስትመንቶች መንገድ ጠራጊ ቢሆንም ይህ ቅርርብ የተመሰረተው በጊዜያዊ ጥቅም ሳይሆን ሀገርን የማሳደግ ራዕይ አለኝ በሚል ጠንካራ የግል አቋማቸው ላይ ነበር። ብዙ ነጋዴዎች ባለስልጣናትን የሚቀርቡት ለጥቅም ብቻ ነው። አላሙዲን ግን ወዳጅነት እንደ ጥበብ ይይዙታል። ለአንድ ሰው ሰርግ ወይም ለቅሶ ላይ ተገኝተው የሚያሳዩት አጋርነት በኋላ ላይ በንግድ ድርድር ወቅት የማይበገር ታማኝነትን ይፈጥርላቸዋል። ይህ ስነ ልቦናዊ ብልሃት ከማንኛውም የቢዝነስ ትምህርት ቤት የማይገኝ የተፈጥሮ ስጦታቸው ነው። የሼህ አላሙዲን ትስስር በኢትዮጵያና በሳውዲ ብቻ የተገደበ አይደለም። በአውሮፓና በአሜሪካ ካሉ የቴክኖሎጂና የነዳጅ ግዙፍ ኩባንያዎች መሪዎች ጋር ያላቸውን የጠበቀ ግንኙነት የዓለምን የገበያ መረጃ ቀድሞ እንዲያገኙ ያደርጋቸዋል። መረጃ ደግሞ በንግድ ዓለም ውስጥ ከወርቅ በላይ ዋጋ አለው። ሌላው የሚገርመው ነጥብ አላሙዲን ከተራው ሰራተኛ ጋር ያላቸው ቁርኝነት ነው። በአንድ ወቅት በሺዎች የሚቆጠሩ ሰራተኞቻቸውን ሰብስበው እናንተ ካልሰራችሁ እኔ ባዶ ነኝ ማለታቸው በሰራተኛው ዘንድ ከፍተኛ መነሳሳትን ፈጥሯል። ይህ የታችኛው መረብ ድርጅታቸው ከውስጥ እንዳይናጋና ሁሌም ውጤታማ እንዲሆን ያደርጉታል። ኔትወርክ ለአላሙዲን እንደ ጋሻም ያገለግላቸዋል። በህይወታቸው ፈታኝ ጊዜያት በሚገጥሟቸው ወቅት በተለያዩ ሀገራት የገነቧቸው ወዳጆቻቸው የፈጠሯቸው ተጽዕኖዎች ለዲፕሎማሲያዊ መፍትሄዎች ትልቅ ሚና ተጫውተዋል። ሰው የዘራ ሰው በመከር ቀን አዝመራው ሰው መሆኑን በተግባር አሳይተዋል። በጋዜጠኛው እይታ የአላሙዲን ስኬት ሚስጥር እንዲህ ይጠቃለላል። ገንዘብ ሰውን ይስባል፣ ሰው ግን እድልን ይፈጥራል። አላሙዲን ገንዘባቸውን ተጠቅመው ሰውን ገዙ ሳይሆን ሰውን አክብረው ይዘው ገንዘቡ እንዲመጣ አደረጉ። ይህ ነው እንግዲህ ለወጣቱ የንግድ ማህበረሰብ ሊሰመርበት የሚገባው ትልቁ ትምህርት። የሼህ አላሙዲን የቢሊዮነር ዶላር ግዛት ከህንፃዎች በበለጠ በሰዎች ትከሻ ላይ ቆመ ነው። ያ የሰዎች መረብ ኔትወርክ ዛሬም ድረስ እንደ ሸረሪት ድር ተገምዶ የንግድ ግዛታቸውን አጽንቶ ይዟል።